ሚስጥረ ሰማያት። ደራሲ ጤንነት ሰጠኝ ወይም ወልደ ሩፋኤል። አሳታሚ ነገረ ጥበብ ማዕከል። በ2004 ዓ.ም የታተመውን የዚህን መጽሐፍ ትረካ በተከታታይ ክፍሎች የሚያቀርብላችሁ የባራኪዩ ሥርዓት The Order of the High Priest ነው። ሚስጥረ ሰማያት። ስድስተኛው ዓመት ስድስተኛ ቀን። በምድራዊ ሰማያት በስድስተኛው ዓመት በስድስተኛው ቀን በአዳም ርስት ሀገር የሚኖሩ ከሰው ወገን የሆኑ ፍጥረታት ጥንት ታላቅ ሕዝቦች ከሆኑበት ከገዥነት ክብራቸው ወጥተው በራሳቸው ሐሳብና ፍላጎት ሲኖሩ ተመለከትናቸው። እነዚህ በአዳም ርስት ሀገር የሚኖሩ ሕዝቦች ስለምን ጸንተው የቆዩበትን ስድስቱን ምስጢረ ጥበባት ትተው በራሳቸው ሐሳብና ፍላጎት መኖር ፈለጉ ስል ሽማግሌውን ጠየቅኳቸው። ይህ ዘመን በአዳም ርስት ሀገር ለሚኖሩ ሕዝቦች ስድስቱ ምስጢረ ጥበባት የተሰወሩባቸው ጊዜያት ነው አሉ ሽማግሌው። ስለምን ተሰወረባቸው? ፈጣሪያቸውን በድለው ይሆን ስል ሽማግሌውን መልሼ ጠየቅኳቸው። ፈጣሪያቸውን ስለበደለው አይደለም ሲሉ ባጭሩ ምላሽ ሰጡ። ሽማግሌው እንዳሉት እነዚህ ከሰው ወገን የሆኑ ፍጥረታት ቀድሞ የነበራቸው ጥበብ ሁሉ ጠፍቶባቸው እርስ በርሳቸው የማይስማሙ ሆኑ። ቀድሞ ታላቅ የነበረውን ክብራቸውን አጥተው በባርነት ከነሱ በታች ለሆኑ ሕዝቦች ሲገዙ ተመለከትናቸው። እኛም እነዚህ ታላቅ የነበሩ በአዳም ርስት ሀገር የሚኖሩ ሕዝቦች እንዲህ ተዋርደው በማየታችን እጅግ አዘንን። በምድራዊ ሰማያት በመጀመሪያው ቀን በሰማያተ ሰማያት ሦስተኛው ስፍራ የሚገኘው ሳጥናኤል በምድራዊ ሰማያት የሚገኙትን ሕዝቦች መንግሥት በእሱ ሥልጣን ስር ያስገዛ ዘንድ መጣ። ይህ በሰማያተ ሰማያት ይገኝ የነበረው መልአክ ለምን ወደ ምድራዊ ሰማያት መጣ ስል ሽማግሌውን ጠየቅኳቸው። ሳጥናኤል ወገኖቹ በሆኑት መላእክት ተዋግቶ ከሰው ወገን የሆኑ ፍጥረታትን ማስገበር ባይሆንለት ራሱ መጣ። ይኸውም ንጉሥ ጦሩን አሰልፎ አይዟችሁ በርቱ እያለ ከኋላ ሆኖ ድጋፍ እየሰጠ እንደሚያዋጋ የኋላ ኋላ ግን በጭፍሮቹ የማይሆንለት ሆኖ ሲያገኘው ራሱ ወደ ጦርነቱ እንደሚገባ መሆኑ ነው አሉ። ሳጥናኤል ከአዳም ወገን ወደ ሆኑ ነገር ግን በዲያብሎስ ትምህርት ተመርተው ክርስቶስን ወደ ሰቀሉት ሕዝቦች መጣ። በምድራዊ ሰማያት የሚኖሩ ፍጥረታት ከሱ መንግሥት ስር ተጠቃለው ሊገዙ የሚችሉበትን ጥበብ አስተማራቸው። እነዚህም ሕዝቦች በምድራዊ ሰማያት የሚገኙ ፍጥረታት ተጠቃለው በሳጥናኤል መንግሥት ስር እንዲገቡ ለማድረግ ከመኖሪያቸው ስፍራ ርቀው ሄደው መንግሥት መሰረቱ። እነዚህ በሳጥናኤል ትምህርት ላይ መንግሥታቸውን የመሰረቱት ሕዝቦች በምድራዊ ሰማያት የሚገኙ ፍጥረታት ሁሉ በእነሱ ሥልጣን ስር እንዲወድቁ ለማድረግ እንዲቻላቸው ቀድሞ የገዥነት ክብር ያላቸው የአዳም ወገኖች ይጠቀሙባቸው የነበሩትን ስድስቱን ምስጢረ ጥበባት በቅደም ተከተል ቀየሩባቸው አሉ ሽማግሌው የመቆጨት ስሜት እየተሰማቸው። በመጀመሪያው ቀድሞ የነበሩት በዘመናት በዓመታትና በቀናት የሚታወቁ በስም ላይ ተጽዕኖ የሚያሳድሩ ጊዜያትን ለወጡ። እነዚህም በምድራዊ ሰማያት የሚገኙ ዘመናት ዓመታትና ቀናት ላይ የሚውሉ በሰማያተ ሰማያት ሕግ የተደነገጉ ጊዜያት በተሳሳተ ቀን እንዲውሉና ከምድራዊ ጊዜያት ጋር ትስስር እንዳይኖራቸው መሰረታቸውን በማጥፋት ተጽዕኖ እንዲያሳድሩ አደረጉ። በሁለተኛው በምድራዊ ሰማያት የሚገኝ ማንኛውም ሀብትና ንብረት በእነሱ ቁጥጥር ስር እንዲወድቅ ለማድረግ በሰማያት ሕግ የተደነገጉ በሰው ወገን በሆኑ ፍጥረታት ላይ በረከትን የሚያመጡ መንፈሳዊ ጥበቦችን ቀይረው እንደ ራሳቸው ሐሳብ ተመራምረው ባገኟቸው ጥበቦች ላይ እንዲመሰረቱ አደረጉ። ከዚህም አልፈው በምድራዊ ሰማያት የሚገኘው ቁሳዊ የሆነው በረከት በእነሱ ብቻ እንዲመራ አደረጉ። በሦስተኛ ቀድሞ የአዳም ወገኖች ለጦርነት በወጡ ወቅት አብሯቸው ይሰለፍ የነበረውን መንፈሳዊ ጥበብ ለውጠው እንደ ራሳቸው ሐሳብ በተመሰረቱ እጅግ የረቀቁ የጦር መሳሪያዎች ሰሩ። በዚህም እጅግ ጥበበኞች ሆነው በምድራዊ ሰማያት በሚገኙ ፍጥረታት ላይ ሰለጠኑ። በአራተኛ በምድራዊ ሰማያት ፍጥረታት ላይ መንፈሳዊ ጥበብ አድሮባቸው ከሰው ወገን የሆኑ ፍጥረታትን ለመግዛት ሥልጣን የተሰጣቸውና የገዥነት ክብራቸውን ይዘው የተፈጠሩ ፍጥረታት ኅብረትና ኃይል እንዳይኖራቸው ሁሉም ፍጥረታት የገዥነት ክብራቸውን ይዘው ተፈጥረዋል ሲሉ አስተማሩ።
በዚህ ምክንያት የገዥነት ክብራቸውን ይዘው የተፈጠሩት ፍጥረታት አቅም እንዳያገኙና ተመልሰው የገዥነት ክብራቸውን እንዳያገኙ አደረጓቸው። ለዚህም የሚሆን ሥርዓትና ሕግ መሰረቱ። በአምስተኛ ከሰው ወገን ከሆኑ ፍጥረታት መካከል መንፈሳዊ ጥበብ ያደረባቸው ፍጥረታት እርስ በርሳቸው እንዳይተዋወቁና የራሳቸውን ጥንት የነበረውን ታላቁን መንግስታቸውን እንዳይመሰርቱ የሚያስችል በእነሱ ብቻ የተፈቀደና የተገደበ ሕግ አወጡ። በስድስተኛ ጥንት የነበረውና ከምድራዊ ሰማያት አልፎ በሰማያተ ሰማያት የሚገኙ ረቂቅ ምስጢራትን የሚመረምረው መንፈሳዊ የሆነውን ጥበብ በማጥፋት ከሰው ወገን የሆኑ ፍጥረታት በተፈጠሩበት ምድር ብቻ የሚገኙ ምድራዊ ነገሮችን መመርመር በሚያስችሉ ጥበቦች ላይ ተወስነው እንዲኖሩ አደረጉ። እናም እነዚህ ህዝቦች በዘመናቸው በሳጥናኤል ትምህርት ተመርተው ከሰው ወገን የሆኑ ፍጥረታትን ለመግዛት ያከናወኑት ይህ ነው። በእርግጥ እኛ አሁን ይህንን ስንል ሳጥናኤል በአዳም ርስት ሀገር ይኖሩ የነበሩ ህዝቦች ቀድሞውኑ ጥንት ከነበረው ስድስቱ ምስጢረ ጥበባት ወጥተው ቢያገኛቸው የራሱን ጥበብ ሊመሰረትባቸው ቻለ እንላለን እንጂ ቀድሞ በነበረው ጥበብ ላይ ጉልበት አግኝቶ ሰለጠነ አንልም አሉ ሽማግሌው። ሳጥናኤል ለሁለተኛ ጊዜ የሰው ወገን የሆኑ ፍጥረታት ወደሚኖሩበት ምድራዊ ሰማያት መጣ። ቀድሞ የነበረውን ከሰው ወገን በሆኑ ፍጥረታትና በሰማያተ ሰማያት ያለው መንፈሳዊ ትስስር እንዲለወጥ ካደረገ በኋላ ከሰው ወገን የሆኑ ፍጥረታት ገዢም ይሁን ፈጣሪ የሌላቸው እንደሆኑ አስተማራቸው። እነዚህ ህዝቦችም በሳጥናኤል ትምህርት ተመርተው ከየት እንደመጡና ወደፊት ወዴት እንደሚሄዱ በራሳቸው ጥበብ ይመራመሩ ጀመር። ለምን ሳጥናኤል በድጋሚ ወደ ምድራዊ ሰማያት መጣ ስል ሽማግሌውን ጠየቅኳቸው። ሳጥናኤል ገና በመጀመሪያው ገዢም ይሁን ፈጣሪ የሚባል የለም የሚለውን ትምህርት ብነግራቸው ከልማዳቸው የወጣ ሐሳብ ይዤ በመምጣቴ ይቃወሙኛል ሲል በመጀመሪያ ይህንን ሳይነግራቸው በእሱና ቀድሞ በነበረው መንፈሳዊ ጥበብ መካከል የነበረውን ትስስር የሚጠፋበትን ትምህርት አስተምሯቸው ተመለሰ። በሁለተኛው አሁንስ ፈጣሪ የላችሁም ብዬ ብነግራቸው ይቀበሉኛል ብሎ ለሁለተኛ ጊዜ መጥቶ ይህንን ነገራቸው አሉ ሽማግሌው። በምድራዊ ሰማያት በሦስተኛው ቀን ከስማዚያ ወገን የሆኑት መላእክት ከአዳም ርስት ሀገር ምስራቅ አቅጣጫ ወደሚኖሩት ህዝቦች መጡ። ከነዚህ ህዝቦች ላይ አድረው ጥንት በዘመናቸው ታላቅ የሆኑበትን ጥበባቸውን አስተማሯቸው። እነዚህም ከሰው ወገን የሆኑት ፍጥረታት በስማዚያ ትምህርት ተመርተው በሳጥናኤል ትምህርት የሰለጠኑትን ህዝቦች ተፈታተኗቸው። በዚህም ምክንያት በሳጥናኤል ትምህርት መንግስታቸውን በመሰረቱት ህዝቦች ላይ ፍርሃትና ድንጋጤ መጣባቸው። በምድራዊ ሰማያት በአራተኛው ቀን በሁለተኛው ምድብ ማረፊያቸውን ያደረጉት ከሰው ወገን የሆኑ ፍጥረታት ወዳጅ የሆነው መላእክት ወደ አዳም ርስት ሀገር ወደሚኖሩ ህዝቦች መጡ። ቀድሞ ከሰው ወገን ለሆኑ ፍጥረታት ተሰውሮ የነበሩ ጥበቦችን ገለጡላቸው። በዚህም ምክንያት በአዳም ርስት ሀገር የሚኖሩ ህዝቦች ዳግም በስድስቱ ምስጢረ ጥበባት ጸንተው ከሰው ወገን ከሆኑ ፍጥረታት መካከል ተለይተው ታላቅ ህዝቦች ሆኑ። በሳጥናኤል ትምህርትና በስማዚያ ትምህርት መንግስታቸውን የመሰረቱት መንግስታት ተገዙላቸው። ዳግም ለሶስተኛ ጊዜ የአዳም ርስት ሀገር ከሰው ወገን ለሆኑ ፍጥረታት ሁሉ መሸሸጊያ ሆና አየናት። እኛም እስከዚህ ድረስ በምድራዊ ሰማያት የሚገኘውና የሰው ወገን የሆኑ ፍጥረታት ሰልጥነውበት የሚገኘውን ስፍራ ስንመለከት ቆይተን ሌሎቹን በምድራዊ ሰማያት የሚገኙ ፍጥረታትን አኗኗር እናይ ዘንድ በመጀመሪያ የአዕዋፍ ቅርጽና ባህሪ ያላቸውን፣ በመቀጠል የአራዊት ቅርጽና ባህሪ ያላቸውን፣ በስተመጨረሻ የእንስሳት ባህሪና ቅርጽ ያላቸውን ፍጥረታት ተመለከትናቸው። በምድራዊ ሰማያት የሚኖሩ እነዚህ ፍጥረታት ቀድሞ በነበረው አኗኗራቸውና ስርዓታቸው ሲመላለሱ ተመለከትናቸው። በምድራዊ ሰማያት ይህንን ተመልክተን ስናበቃ ሰማያተ ሰማያትን ተመለከትናት። በመጀመሪያው ምድብ በሦስተኛው ስፍራ እጅግ የሚያንጸባርቅ ነጭ ልብስ የለበሰ ጎልማሳ በዙፋኑ ላይ ተቀምጦ ተመለከትን። በስተቀኝ በኩል እንደ ጨረቃ የምታበራ ሴት ትታያለች። በስተግራው በኩል የንስር ምስል ያለው ፍጥረት ቆሟል። በስተጀርባ አብረውኝ የሚገኙትን ሽማግሌዎች የሚመስሉ ከሰው ወገን የሆኑ ፍጥረታት በመጀመሪያው ረድፍ 12 ከዛም ከነዚህ በኋላ በሁለተኛው ረድፍ 12 ሆነው ቆመዋል። ከፊት ለፊቱ በሁለተኛው ምድብ የሚገኙት ሰባቱ መላእክት በወገናቸው ሆነው ቆመዋል። በእነዚህ በመላእክቱና በዙፋኑ ላይ ከተቀመጠው ጎልማሳ መካከል የእሳት ባህር ይታያል። በዙፋኑ ፊት ለፊት ወርዱ 7 ክንድ ቁመቱ 21 ክንድ የሚሆን መጽሐፍ መሰል ምስል ተዘርግቶ ተቀምጧል።
ቀድሞ በጥበብ ማደሪያ የተመለከትናቸው በአራት ገጽታ አራቱን አቅጣጫዎች የሚመለከቱት አራቱ እንስሳት በአራት አቅጣጫ ከበውት ይታያል። በሰማያተ ሰማያት በመጀመሪያው ምድብ በሁለተኛው ስፍራ የሚገኘው መልአክ የእሳት ማጠንት ይዞ ወጣ። በዙፋኑ ላይ ከተቀመጠው ጎልማሳ ፊት ለፊት እንደቆመ የያዘውን የእሳት ማጠንት ወደ ምድራዊ ሰማያት ጣለው። በምድራዊ ሰማያት የምንመለከታቸው 12ቱን ስፍራዎች ጨምሮ አብረዋቸው የሚገኙት ፀሐይ፣ ጨረቃና ከዋክብት እኩሌታው በዚህ የእሳት ፍም ተቃጠሉ። ፀሐይ ከዚህ በፊት ከምትሰጠው ብርሃን እኩሌታዋ ተቀነሰ። አራቱ ጨረቃዎች ጨለሙ። ታላላቅ የሆኑት ከዋክብት ተፈረካከሱ። የእነዚህ ከዋክብት ስብርባሪዎች በፍጥነት በምድራዊ ሰማያት የሚገኙ ስፍራዎችን ለመምታት እየተወዘገዘጉ ሲሄዱ ተመለከትን። እኛም በምድራዊ ሰማያት ላይ የመጣውን ቁጣ ተመልክተን እጅግ ደነገጥን። በምድራዊ ሰማያት በሚገኙ ስፍራዎች ሁሉ በዚህ እሳት በመመታታቸው ታላላቅ የእሳተ ገሞራ እሳትና ጢስ የሚያወጡ ጉድጓዶች ተፈጠሩ። ከነዚህ የእሳተ ገሞራ ጉድጓዶች ውስጥ ቀድሞ የጥፋት ውሃ በአዳም ምድር በመጣ ወቅት የስማዚያ ወገኖች የነበሩትና በሁለተኛው ምድብ የሚገኙት መላእክት እያሰሩ ያጋዟቸው መላእክት እጅግ መልካቸውና ቅርጻቸው ተቀይሮ ከእሳተ ገሞራ ጉድጓዶች ውስጥ ሲወጡ አየናቸው። እነዚህ ፍጥረታት መልካቸው ከሰው ወገን የሆኑ ፍጥረታትን ይመስላል። ጸጉራቸው እጅግ ከማደጉ የተነሳ እርስ በርስ ተደራርቦ የተገመደ ገመድ ይመስላል። ረጃጅም የሆነው ጥርሳቸው ያስፈራል። ቅርጽ አልባ የሆነው የሰውነታቸው አካል ላይ እንደ ማጭድ የተቆለመመና የቆመ ጭራ ይገኛል። ክንፋቸው ሲወናጨፍ እጅግ የሚያስፈራ ድምፅ ያወጣል። እነዚህ እጅግ የሚያስፈሩ ፍጥረታት በአለቃቸው እየተመሩ የሰው ወገን የሆኑ ፍጥረታት ወደሚኖሩበት ስፍራ ሄዱ። እጅግ በሚያስፈራው ጥርሶቻቸው ከሰው ወገን የሆኑ ፍጥረታትን እየረከሱ አሰቃዩአቸው። በሰማያተ ሰማያት በዙፋኑ ላይ በተቀመጠው ጎልማሳ ፊት ለፊት የሚገኘው ታላቁ መጽሐፍ ተከፈተ። ይህንን ተከትሎ በምድራዊ ሰማያት የሚገኙት 12 ስፍራዎች በምድራዊ ሰማያት በሚገኙ ከዋክብት ተመተው ፈራረሱ። በምድራዊ ሰማያት የምትገኘው ፀሐይ ከፊል ብርሃኗን አጥታ ጨለመች። ምድራዊ ሰማያት እየተጠቀለለች በታላቁ ጨለማ ውስጥ ገብታ ተዋጠች። በሰማያተ ሰማያት በዙፋኑ ላይ ከተቀመጠው ጎልማሳ ዙሪያ ከሚገኙት ከአራቱ እንስሳት መካከል የንስር ፊት ያለው በጨለማ ወደ ተዋጠችው ምድራዊ ሰማያት ሄዶ በሱ ጥበቃ ስር የሚገኙትን ከታላቁ ጨለማ ውስጥ አውጥቷቸው ተመለሰ። በሁለተኛ የላም ፊት ያለው ወደ ምድራዊ ሰማያት በመሄድ ከታላቁ ጨለማ ውስጥ በሱ ሲጠበቁ የኖሩትን ፍጥረታት ይዞ ተመለሰ። በመቀጠል የሰው ፊት ያለው ወደ ምድራዊ ሰማያት ሄዶ ከታላቁ ጨለማ ውስጥ በሱ ሲጠበቁ የነበሩትን ፍጥረታት ይዞ ተመለሰ። በመጨረሻ የአንበሳ ፊት ያለው ወደ ምድራዊ ሰማያት ሄዶ ከታላቁ ጨለማ ውስጥ በሱ ሲጠበቁ የነበሩትን ፍጥረታት ይዞ ተመለሰ። በሰማያተ ሰማያት በዙፋኑ ላይ በተቀመጠው ፊት ለፊት በምድራዊ ሰማያት ሲኖሩ የነበሩት ስጋዊ ደማዊ የሆኑ ፍጥረታት ሆነው ተመለከትን። ከነዚህም መካከል አዳም በገነት በነበረው ወቅት አብረውት የነበሩት ስጋዊ ደማዊ ፍጥረታት ይገኛሉ። እስከዚህ ድረስ በምድራዊ ሰማያት በሚገኙ በተለያዩ ስፍራዎች ሲኖሩ ቆይተው በዚህ ዕለት በመገናኘታቸው እየተደሰቱ እርስ በርሳቸው ሰላምታ ሲለዋወጡ ይታያሉ። በዚህ ስፍራ ያለው ሁሉ ከዚህ በፊት በሞት እንዲሁም በሰማያተ ሰማያት በተደነገገው ሕግ መሠረት በምድራዊ ሰማያት ሲኖሩ የተለያዩ ስጋዊ ፍጥረታት በመገናኘታቸው እየተደሰቱ ናፍቆታቸውን ሲገልጹ ይታያሉ። እኔም የእነዚህን ፍጥረታት ሁኔታ ስመለከት የሐዘን ይሁን የደስታ ስሜት ብቻ በዓይኖቼ እንባ ሞላ። በዙፋኑ ላይ የሚገኘው ጎልማሳ በምድራዊ ሰማያት ሲኖሩ ወደ ነበሩት ስጋዊ ደማዊ ፍጥረታት ተመለከተ። ይህንን ተከትሎ በስፍራው ዝምታ ሰፈነ። አንዳንዶቹ እርስ በርሳቸው ይሾካሾካሉ። እነዚህ ፍጥረታት ግራ በተጋባ በሚመስል ሁኔታ ውስጥ ሆነው እርስ በርሳቸው የሚነጋገሩት ምንድነው ስል ሽማግሌውን ጠየቅኳቸው። እነዚህ በፍርድ ዙፋን ፊት ተሰብስበው የምናያቸው ስጋዊ ደማዊ ከሆኑ ፍጥረታት መካከል ክርስቶስን የማያውቁት አሉ። እናም የማያውቁት ጌታቸው ለፍርድ በዙፋኑ ላይ ተቀምጦ ቢያዩት ይህ በፍርድ ወንበር ላይ የተቀመጠው ማን ነው ሲሉ እርስ በርሳቸው ተጠያየቁ አሉ ሽማግሌው። በዙፋኑ ላይ በተቀመጠው የምድራዊ ፍጥረታትና የሰማያተ ሰማያት ገዢ ፊት ለፊት የሚገኘው ታላቁ መጽሐፍ ለሁለተኛ ጊዜ ተገለጠ። ይህንን ተከትሎ ፊት ለፊት ተሰብስበው ከሚታዩት ስጋዊ ደማዊ ፍጥረታት መካከል
የተወሰኑት ወደ ኋላቸው ሸሹ። ከኋላ ይገኙ የነበሩት ስጋዊ ደማዊ ፍጥረታት መካከል የተወሰኑት ደግሞ ወደፊት መጡ። እነዚህ ስጋዊ ደማዊ ፍጥረታት ስለምን ወደ ኋላቸው አፈገፈጉ ስል ሽማግሌውን ጠየቅኳቸው። እነዚህ ስጋዊ ደማዊ ከሆኑ ፍጥረታት መካከል ከፊት ለፊት ቆመው ሳሉ በኋላ ወደ ኋላቸው ሲያፈገፍጉ ያየናቸው ከዚህ በፊት ጌታቸውን ክርስቶስን እናውቀዋለን ሲሉ የነበሩት ናቸው። እናም ሰው የሚያውቀውን ወዳጁን በማያውቀው ስፍራ ቢያገኘው እየተደሰተ ወደ አጠገቡ እንዲሄድ በኋላም ቀድሞ የበደለውን በደል ሲያነሳበት ካጠገቡ እንደሚሸሽ እነዚህም በሥጋ ሳለን ክርስቶስን እናውቀዋለን ብለው ተጠጉት። በኋላ ግን በደላቸውን ገልጦ ቢነግራቸው ፈርተው ወደ ኋላቸው አፈገፈጉ። እነዚህ ወደፊት ሲመጡ ያየናቸው ምንም እንኳን በሕይወት እያሉ ጌታቸው የሆነውን ክርስቶስን ባያውቁትም በተፈጥሯዊ ባህሪያቸው ተመርተው በሕይወተ ሥጋ ሳሉ የጽድቅ ሥራዎችን ሲያከናውኑ ኖረዋል። እናም እየተደሰቱ ወደ ጌታቸው ክርስቶስ ሲቀርቡ እናያቸዋለን አሉ ሽማግሌው። የምድራዊ ፍጥረታትና የሰማያተ ሰማያት ጌታ ዙፋኑ ፊት ለፊት የሚገኘው መጽሐፍ ለሶስተኛ ጊዜ ተገለጠ። ይህንን ተከትሎ ከአራቱ እንስሳት መካከል የአንበሳ ፊት ያለው ከተሰበሰቡት ስጋዊ ደማዊ ፍጥረታት መካከል ከግማሽ በላይ የሚሆኑትን እየመራ በሰማያተ ሰማያት በሶስተኛው ምድብ ወደሚገኘው ስፍራ ይዟቸው ሄደ። በዚህ ሂደት እናት ከልጇ፣ አባት ከሚወደው ቤተሰቡ፣ ወንድም ከወንድሙ፣ ዘመድ ከዘመዱ፣ ወዳጅ ከወዳጁ በመለያየቱ እጅግ አሳዛኝ ለቅሶና ጩኸት ሆነ። ቀጥሎ ከቀሩት ስጋዊ ደማዊ ፍጥረታት መካከል ግማሽ ያህል የሚሆኑት ስጋዊ ደማዊ ፍጥረታት ከአራቱ እንስሳት መካከል የላም ፊት ያለው እየመራ በሰማያተ ሰማያት በአራተኛ ምድብ ወደሚገኙ ስፍራ ይዟቸው ሄደ። አሁንም ለቅሶና ጩኸት ሆነ። በስተመጨረሻ ከሁለቱ የተረፉት ስጋዊ ደማዊ ፍጥረታት ከአራቱ እንስሳት መካከል የንስር ፊት ያለው ፍጥረት እየመራ በመጀመሪያው ምድብ በሶስተኛው ስፍራ ወደምትገኘው መንግሥተ ሰማያት ይዟቸው ሄደ። የሰው ፊት ያለው ግን እዛው ከምድራዊ ፍጥረታትና ከሰማያተ ሰማያት ገዢ ከሆነው ክርስቶስ ጋር ቆየ። ለእኛም መጀመሪያ ላይ ከአራቱ እንስሳት መካከል የአንበሳ ፊት ያለው እየመራ የወሰዳቸው ስጋዊ ደማዊ ፍጥረታት የሚገኙበት ስፍራ ቀርቦ ታየን። በዚህ ስፍራ አዲስ ሰማይና ምድርን ተመለከትን። በዚህ ስፍራ የሚገኙትን ስጋዊ ደማዊ ፍጥረታት አኗኗራቸውን አየነው። በዚህ ስፍራ የሚኖሩ ፍጥረታት አኗኗራቸው በሶስት የክብር ደረጃዎች የተከፋፈለ ነው። በመጀመሪያ ደረጃና በከበረው ስፍራ ላይ ሳጥናኤል በዙፋኑ ላይ ሆኖ ይታያል። በዚሁ ስፍራ ከሱ ወገን የሆኑ በርካታ መላእክት እንደ ክብር ደረጃቸው በዙሪያው ይገኛሉ። በሁለተኛው የክብር ደረጃ ላይ ቀደም ሲል በምድራዊ ሰማያት በሶስተኛው ስፍራ ሲኖሩ የነበሩት የአራዊት ቅርጽና ባህሪ ያላቸው ፍጥረታት ይገኛሉ። እነዚህ ፍጥረታት ከነሱ ስር የሚገኙትን ፍጥረታት ጭካኔ በተሞላበት አገዛዝ ስር ሲያኖሯቸው ተመለከትን። በሶስተኛውና በመጨረሻው የክብር ደረጃ ላይ ከሰው ወገን የሆኑ ፍጥረታት ይገኛሉ። የእነዚህ ፍጥረታት አኗኗር እጅግ መከራ የበዛበት ነው። ከእነሱ በላይ የሚገኙት ልጆቻቸው በጭካኔና በግፍ ሲያኖሯቸው ተመልክተን እጅግ አዘንን። እኛም ለታላቅ ክብር የተጠሩ ከሰው ወገን የሆኑ ፍጥረታት እጅግ ባነሰው ስፍራ ሆነው በባርነት ሲኖሩ በማየታችን እጅግ አዘንን። ሌላው በዚህ ስፍራ ቀን ስደክም ውዬ ሌት በእንቅልፍ ያርፋለሁ የሚባልበት አይደለም። ምክንያቱም በዚህ ስፍራ ቀንና ማታ የለም። ሁሉም ነገር ባለበት ሁኔታ ይቀጥላል። እኛም እነዚህ ከሰው ወገን የሆኑ ፍጥረታት ከእንግዲህ ከዚህ ስፍራ እንደማይወጡ ስናውቅ ይበልጥ ሐዘን ተሰማን። ይህንን ተመልክተን ስናበቃ ከአራቱ እንስሳት መካከል የላም ፊት ያለው እየመራ የወሰዳቸውን ስጋዊ ደማዊ ፍጥረታት አኗኗርና ዘንድ ወደ አራተኛው ምድብ ስፍራ ተመለከትን። በዚህ ስፍራ የሚገኙ ፍጥረታት በአኗኗር በአራት የክብር ደረጃዎች የተከፋፈሉ ነው አየነው። በመጀመሪያው የክብር ደረጃ ላይ ስማዚያና የስማዚያ ወገኖች ይገኛሉ። በሁለተኛው የክብር ስፍራ በምድራዊ ሰማያት ይገኙ የነበሩ አማልክት ይገኛሉ። እነዚህም ለስማዚያ ወገኖች ተገዥነታቸውን እያሳዩ ይኖራሉ። በሶስተኛው የክብር ስፍራ ላይ ቀደም ሲል በምድራዊ ሰማያት በአራተኛው ምድብ ሲኖሩ የነበሩት የእንስሳት ባህሪና ቅርጽ ያላቸው ፍጥረታት ይገኛሉ። እነዚህ ፍጥረታት በሁለተኛ ደረጃ ላይ የሚገኙትን አማልክቶች የሚያጅቡ ናቸው። በአራተኛ ደረጃ ላይ ከሰው ወገን የሆኑ ፍጥረታት ይገኛሉ። እነዚህ ከሰው ወገን የሆኑ ፍጥረታት በዚህ ስፍራ ለሚኖሩ ፍጥረታት እየተገዙና እያገለገሉ በመጨረሻው የክብር ደረጃ ላይ ይኖራሉ። እኛም ለነዚህ ከሰው ወገን ለሆኑና ለከፍተኛ ክብር ተጠርተው ሳለ በዚህ በተዋረደ ስፍራ ለሚኖሩ ፍጥረታት እጅግ አዘንላቸው።
ከዚህ ቀጥለን ከአራቱ እንስሳት መካከል የንስር ፊት ያለው እየመራ የወሰዳቸው ፍጥረታት እንደምን እንደሆኑ ለማየት ወደ መንግሥተ ሰማያት ተመለከትን። በዚህ ስፍራ በፍርድ ወንበር ላይ የተመለከትነው ጎልማሳ ከነዚህ ፍጥረታት ጋር አብሯቸው ሲኖር አየነው። እኛም እነዚህ ፍጥረታት እንደምን ዕድለኛ ቢሆኑ ነው የፍጥረታት ገዢ ከሆነው ጌታ ጋር አንድ ቤተሰብ ሆነው የሚኖሩት ስንል አኗኗራቸውን አደነቅን። በዚህ ስፍራ ያለው ሁሉ እጅግ መንፈስን የሚማርክ ነው። ስፍራውም ከጥንት ጊዜ ጀምሮ ለክብሩ ወራሽ ለሆኑት ወገኖቹ የተዘጋጀላቸው እንደመሆኑ የከበረ ስፍራ ነው። በእርግጥም በዚህ ስፍራ የሚኖሩት ፍጥረታት የከበሩ ናቸው። እኛም ይህንን ስፍራ እጅግ ወደድ ነው። ስለዚህ ስፍራ እያሰብን በየራሳችን ሐሳብ ተዋጥን። ሰው በወገኑ ሆኖ አሉ ሽማግሌው ድንገት። ሰው በወገኑ ሆኖ ተቀላቅሎ ከሜዳ እንደሚገኝ ኋላም ቀኑ ሲመሽ ወደ ጌታው ቤት እንደሚገባ እንስሳ ነው ብለው አሁንም ዝም አሉ። የሽማግሌውን ዝምታ ተከትሎ በግልጽ ስናየው የነበረው የሰማያተ ሰማያት ስፍራ ከኛ እየራቀ አሁንም እጅግ እየራቀ በስተመጨረሻ ከዓይናችን ተሰወረ። ሰባተኛው ዓመት ሰባተኛው ቀን መጨረሻ። አሁን የምንገኘው መጀመሪያ የተገናኘንበት ዋሻ ውስጥ ነው። በዋሻ ውስጥ ያለው ሁሉም ነገር ቀድሞ በነበረበት ሁኔታ ይገኛል። ብዙም ሳይቆይ ወልደ ሩፋኤል ወደ ዋሻው ክፍል መጣ። እኔን ለመውሰድ እንደመጣ ስላወቅኩ ከተቀመጥኩበት ተነሳሁ። እኔም እስከዚህ ጊዜ ድረስ አብረውኝ የቆዩትን ሽማግሌዎች ተሰናብቼ ከወልደ ሩፋኤል ጋር የዋሻው መውጫ የሆነውን ቀጭኑን መንገድ ይዘን ሄድን። የዋሻውን ቀጭኑን መንገድ ጨርሰን ስንወጣ በአዳም እጅ ተጽፎ የሚገኘው መጽሐፍ ከዚህ ከፊት ለፊት በሚገኘውና የአዳም ሀገር እምብርት ተብሎ በሚጠራው ስፍራ ይገኛል ሲል ከፊት ለፊቴ በርቀት ወደሚታየው ተራራ አመለከተኝ። አዳም ለልጆቹ ጽፎ ባስቀመጠው መጽሐፍ ውስጥ ያለፈውም ይሁን የሚመጣው የፍጥረታት ታሪክ በዚህ መጽሐፍ ውስጥ ተጠቅሶ ይገኛል። ይህች የምንኖርባት ምድራዊ ሰማይ የሰማያተ ሰማያት ተምሳሌት እንደመሆኗ በሰማየ ሰማያት የሚከናወነው ማንኛውም ክስተት በዚች ምድራዊ ሰማያት ላይ በጊዜው ተፈጻሚ ይሆናል። እናም ይህች ምድራዊ ሰማይ በሰማያት የተፈጠረው ክስተት እንደ ጥላ የሚያልፍባት እንጂ የራሷ የሆነ ህልውና ያላት አይደለች። ገዢዎቿም በሰማያት የሚገኙ ናቸው። ስለዚህ በዚህ ምድራዊ ሰማያት የሚኖሩ ፍጥረታት በገዛ ጥረታቸው የህይወት አቅጣጫቸውን መምራት አይችሉም። አጋዥ የሚሆናቸው የመንገዳቸውን አቅጣጫ የሚመሯቸው ገዢዎቻቸው በሰማያት ይገኛሉ። ስለዚህም በምድራዊ ሰማያት የሚኖሩ ፍጥረታት ቀን በወገናቸው ሆነው ተቀላቅለው ሜዳ ተሰማርተው እንደሚገኙ ኋላም ቀኑ ሲመሽ ወደ ጌቶቻቸው ቤት እንደሚገቡ እንስሳት ናቸው። አዳም በሰማያት ሰማያት የሚኖር ረዳትና ጠባቂ እንዳለው ሁሉ አሕዛብም ረዳትና ጠባቂ አላቸው። ስለዚህ የሰው ወገን የሆኑ ፍጥረታት ስለምን በጣዖታት በቃልቻና በዛር ያመልካሉ ብለን ልንከሳቸው አይገባም። የእነሱ ጠባቂያቸውና ረዳታቸው በአማልክት መኖሪያ ስፍራ ይገኛል። ይኸውም ስማዚያ ነው። ከአሕዛብ ወገን የሆኑትና ፈጣሪ የለም ብለው የሚያምኑትስ ስለምን ይህን ይላሉ ብለን አንናገርም። እነሱም ቢሆኑ እንደ ረዳታቸውና ጠባቂያቸው እንደሆነው ሳጥናኤል የሚያስቡ ናቸው። በዚህ ምድር ስለ ራሱ የሚኖር ማንም የለም። የፍጥረታት ጥረታቸውና ድካማቸው በጠባቂዎቻቸውና በረዳቶቻቸው ፍላጎት የተገደበ ነው። ይህ ከሆነ አንዱ ፍጥረት እንዴት ሌላውን ፍጥረት አንተ በተሳሳተ ስፍራ ቆመሃልና ወደኛ ልትመጣ ይገባል ሊለው ይቻላል? ማንኛውም ፍጥረት በተጠራበት ስፍራ ለራሱ ጌታ ብቁ ነው። ነገር ግን ይህንን እኛ እንበል እንጂ ሁሉም ይህንን አስተሳሰብ የሚቀበሉት አይደለም። በሳጥናኤል ትምህርት የሚመሩ ሕዝቦች እንደ ሳጥናኤል ሐሳብ ፍጥረታት ሁሉ ፈጣሪያቸውን ረስተው በራሳቸው ጥረት ታስረው እንዲኖሩ ይሻሉ። እንዲሁም ጌቶቻቸው አማልክት የሆኑ ሕዝቦች ሁሉም ፍጹም ሆነው የመንፈሳቸው ማደሪያ እንዲሆኑ ይፈልጋሉ። ከአዳም ወገን የሆኑ ሕዝቦች ደግሞ ሁሉም እንደ ጌቶቻቸው ሐሳብ ባሉበት ስፍራ እንዲኖሩ ይሻሉ። እንግዲህ ይህች ምድራዊ ዓለም በየዘመኑ የአንዱን አስተሳሰብ ስትሽር የአንዱን አስተሳሰብ ስትሾም ኖራለች። መጪው ዘመን የአዳም ልጆች አስተሳሰብ የበላይነት የሚያገኝበት ነው። ከዚህ በኋላ የዓለም ፍጻሜ ይሆናል አለና ወልደ ሩፋኤል በትካዜ ወደ መሬት ሲመለከት ቆይቶ እናም አዳም ለልጆቹ ያስቀመጠላቸው ጥበብ ምንድነው?
ጠባቂዎቹና ረዳቱ የሆኑት መላእክትስ ያስተማሩት ጥበብ እንዴት ያለ ነው? ዛሬ በዘመንህ አንተ የምታደንቃቸውና ዓለም እንደ ተአምር የሚመለከታቸው የአባቶች ጥበብ የተገኘው ከየት ነው? ይህንን ከአዳም ርስት አገር እምብርት ዳግም ስንገናኝ የምታውቀው ይሆናል አለ ወልደ ሩፋኤል። ወልደ ሩፋኤል ይህንን እየነገረኝ መጀመሪያ የተገናኘንበት ስፍራ ደረስን። በእርግጥ የሚነግረኝን ሁሉ በጥሞና እያደመጥኩ ቢሆንም የድካም ስሜት ስለተሰማኝ ይመስለኛል ምንም ነገር ልጠይቀው አልፈለግኩም። መጀመሪያ የተገናኘንበት ስፍራ ላይ ስንደርስ የምንነጋገረው ነገር ሳይኖር በዝምታ ለትንሽ ደቂቃዎች ሁለታችንም በራሳችን ሐሳብ ተውጠን ቆምን። ይመስለኛል መለያየታችን ሁለታችንንም ሳያስጨንቀን አልቀረም። ይህም ቢሆን በመጨረሻ ተሰነባብተን ተለያየን። እኔም በመጣሁበት ሁኔታ ወደ ቤቴ ተመለስኩ።